አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ጋር አለሁላችሁ። እና ዛሬ ያፌት አለቀለት ያፌት ናታን በጣም ነው ያስደሰተኝና በቃ ቢኒ በጣም ተናዶ እንዳያችሁት በጣም ተናዶ ቢኒ በቃ ካሁን በኋላ ከኔም ከቤተሰቦቼ ራቅ ምናምን ብሎ ሲለው ያው እውነቱን ሊነግረው ተገደደ ማለት ነው። ይዞት ወደ ኢንስፔክተሩ ይዞት ገባ ማለት ነው። ያለውን ነገር ያው አስረዳው። እኛም ሰርፕራይዝ ነው ያደረገን ቤተሰቦች። እኔ እንደዚህ አልጠበቅኩም ነበረ። ናታን በጣም ብዙ ነገሮችን በጥንቃቄ ነው እያካሄደ ያለው እና ያው እስካሁንም ተስፋ አልቆረጠም ማለት ነው። እኔ ግን ተስፋ ቆርጦ በቃ የምር ልጅቷን ላይ ያፈቀራት ነበር የመሰለኝ ግን እሱ ያው እሷ የጀመረችውን ስራ እያስቀጠለ ነው ያለው ማለት ነው። እና ይሄ ነው ፍቅር እንግዲህ እና በጣም ነው የሚገርመው። ኢንስፔክተሩ ራሱ በጣም አድንቄዋለሁ ማለት ነው። ናታንም ያው ለማመስገንም ሞክሯል እና በቃ ለኛ ፍቅር ስትል ብዙ እንደዚህ ሆነሃል ምናምን በሚለው ሰዓት እናንተ ግቢያችሁ ውስጥ ሰርጋችሁ እስከሚደረግ ድረስ መቼም አላቆመውም ነገሩን ነው ያለው ማለት ነው። እሱም ለእሷ ያለኝ ፍቅር እስከ ጥግ ድረስ እንደሆነ ሳላሳያት መቼም ተስፋ አልቆርጥም፣ እሷ ተስፋ እስካልቆረጠችብኝ ድረስ ብሏል። እና ኢንስፔክተሩም ደግሞ አንተ ተስፋ እንዳትቆርጥ እንጂ እሷ ተስፋ አትቆርጥብህም ብሎታል ማለት ነው። እና ቤተሰቦቼም ያፌት ያው አሁን ወደ መጨረሻው መጨረሻው የቀረበ ይመስለኛል። በቃ ከሁሉም ቦታ ነገሮቹ ወደሱ እያዘነበሉ ነው። ያው ሀቅ የያዘ ሰው መቼም አይወድቅም ማለት ነው። ሊጎዳ ይችላል እንጂ አይወድቅም ማለት ነው። እና ወንጀልን ይዞ እስከ መጨረሻው መዝለቅ አይቻልም። የሆነ ሰዓት ላይ መውደቅ እንዳለ ነው የሚያሳየን ማለት ነው ይሄ ነገር። እና የፈለገ በሰዓቱ በብራችሁ የፈለጋችሁትን ነገር ብታደርጉ የፈለጋችሁትን አክል ሰውን በገንዘባችሁ መግዛት ብችሉ ራሱ የሆነ ሰዓት ላይ መውደቃችሁና እናንተ አይቀርም። በቃ የሆነ ሰዓት ላይ እጅ መስጠታችሁ አይቀርም ማለት ነው። እና ሀቅን ይዞ መጓዝን ግን የፈለገ ነገር ቢያደክምም ቢያለፋም አንድ ቀን ፀሐይ እንደምትወጣ ነው ማለት ነው። እና እኔ አሁን የሚታየኝ ይሄ ነው ማለት ነው። እና ያፌት በቃ እያበቃለት እንደሆነ ነው እያየሁት ያለሁት እና በጣም ደስ ብሎኛል። በዚህ ደረጃ ሄዶ ይሄንን ነገር እንዲህ በማድረጉ በጣም ነው ደስ ያለኝ ማለት ነው። እና ብቻ እሷም እንግዲህ የወንድሜ ልጅ ነው ወይ ብላ እየጠየቀች ነበረ። በጣም ብቻ ግን ውስብስብ ያለ ነገር አለ እዛ ጋር ማለት ነው። እና ከናታ ጋርም ያው ከዚህ በፊት አይታችሁ እንደሆነ እሱ አያስታውስም፣ አብሮ እንዳደሩ ምናምን አያስታውስም ማለት ነው። እና እሷ ለፂ ነግራታለች። ያው ነፂ ታውቃለች ከወንድሟ ጋር አብረው እንዳደሩ ምናምን ጨረቃዋ ግን እሱ ግን አያስታውስም ማለት ነው። እና አሁን እሱ እርግጠኛ ነኝ በዚህ እንትን ላይ እርጉዝ እንደሆነች ቢሰማ ያው የያፌት ልጅ እንደሆነ ነው በእርግጠኝነት። ግን የያፌት ልጅ አይደለም ማለት ነው እኔ እንደማስበው። እሷም ግን አልተናገረችም። ፂም ስትጠይቃት ያው ዝምታን ነው አስቀይሳታለች ማለት ነው። እና ቤት በሚገቡ ሰዓትም ደግሞ በጣም ተናዶ ያፌት ሊመታት ፂን አላያትም ነበር እና ሊመታት ምናምን በቃ የት ሄደሽ ነው ምናምን ብሎ ሊመታት ሲል ከዛ ፂን ሲያት በጣም ነው የደነገጠው። ግን ቤተሰብ እዚህ ጋር ደግሞ ፂ ላይ ያለው ያፌት ለፂ ያለው አመለካከት ይለያል። የሆነ እህቱ አሁን እሷ እያደረገች ያለችው ነገር እውነት ሊሆን ይችላል፣ ወንድማሞች ሊሆን ይችላሉ ያፌትና ፂ እህትና ወንድም ሊሆኑ ይችላሉ። ለምን እሱ አሁን የሆነ እንደዚህ የታመመች ጊዜ ራሱ ታመመች ሲባል በጣም ደንግጦ በቃ እንዴት ለሷ ምናምን ብሎ ሁሉ እንትና እየጠየቀው ነበር ምናምን ማለት ነው። እና ምን ልላችሁ ፈልጌ ነው ለእሷ የተለየ የሚሳሳላት ነገር አለ ማለት ነው። ሲያያት በቃ ድንግጥን ያለውና ሀታ ሁላ ልሸኝሽ በቃ እሳት ሄዷል ምናምን ሲላት ውጪ ላይ ካለው ከሚያስፈራው ነገር ሁሉ በላይ አንተ ነህ የምታስፈራኝ ምናምን ብላ በጣም ነካችሁ ማለት ነው። እና እሱም ይህን ያክል ነው እንደ ማስፈራው ምናምን ብሎ እየጠየቀ ነበረ ማለት ነው ቤተሰቦች። እና ብቻ ግን አሁን የሆነ ነገራቶቹ ወደ ሀቅ እንትን እያዘነበለ ይመስለኛል ማለት ነው በብዙ መንገድ ካያችሁት ብዙዎቹ። እና ብቻ ወደ ያፌት ነው እያዘነበሉ ያሉት ማለት ነው። እና
የእሱ መጨረሻ የቀረበ ይመስለኛል። እናንተስ ምን ትላላችሁ? ልጁስ የማን ልጅ ነው ትላላችሁ? የያፌት ነው የናታን ነው? ናታንና ያፌትስ ወንድማሞች ይሆናሉ ወይስ እንዴት ነው? ቤዛም እንግዲህ በቃ እስካሁን ድረስ ጓደኛዋን ያለመፈለጓ በጣም እንትን ብላ በህልሟ ሁሉ በቃ በታባት እንደ እብድ እያደረጋት ነው እስካሁን ድረስ እሷን ፍለጋ ባለመሄዳ። እሷም ደግሞ በተለየ በሌላ ጎን እሷን ለማፈላለግ ስትል እንግዲህ በእሷን በኩል የምታገኘው ነገር ሊኖር ይችላል እና ብቻ ነገኒም እንግዲህ ዛሬ ደስ ብሏቸዋል። ያፌትና ቢኒ ይቅርታ ናታን እና ቢኒ እንደታረቁ ሲሰሙ በጣም ደስ ብሏታል። እና ቤተሰቦች ብቻ እኔ በብዛት ነገሩን እኔ እንትን ያልኩት አሁን እያደባለኩ እንትን ልል እችላለሁ እንትን ብዬ ማለት ምንድነው ግን እኔ ያየሁት ነገሩን ናታን እንደዚህ ይሄዳል ብዬ አልጠበቅኩም ነበር ማለት ነው። ናታን በቃ የሄደበት መንገድ ለማንም በቃ ሳይናገር በቃ እንደዚህ ጠንከር ብሎ ይሄንን መንገድ መሄዱና ፖሊሶቹ ጋር ሆኖ እንደዚህ በመስራቱ በጣም ደስ ብሎኛል እና መጨረሻውን በጣም እንዳይነ ያጓጓኝ ማለት ነው። እንደ አውርዳችሁ ደግሞ ወደ መሬት አውርዳችሁ ነገሩንም ስታዩት የመማሪያም ስለሆነ በቃ ወንጀለኞች የፈለገ ኃይል ቢኖራቸው የፈለገ እንትን ቢሉ የሆነ ሰዓት ላይ መውደቅ እንደሚችሉ ማለት ነው። በቃ ተባብሮና አንዱ ሆኖ ህብረተሰቡና ፖሊሱ ሀቀኛ ፖሊሶች ተገኝተው እንደዚህኛው አሁን በቃ እንደዚህ ተገኝቶ ተባብሮ የሆነ ነገር እንትን ካሉ ተስፋ ካልተቆረጠ መጣል እንደሚቻል ነው እና በቅርብ ቀን ደግሞ ሴቶቹም ህጻናት ሁሉንም እንትን ላይ ያሉትን ሁሉ ነፃ እንደሚያወጡ ባለሙሉ ተስፋ ነኝ ማለት ነው። እናንተም ሀሳብ አስተያየታችሁን እስኪ እናንተም ደግሞ የተሰማችሁን ኮሜንት ላይ አሳውቁኝ። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱ፣ አበረታቱኝ። ሰብስክራይብ፣ ሼር፣ ላይክ አድርጉ። በጣም ወዳችኋለሁ። ሰላም ሁኑ።